ከሞትም በኋላ ስራችን በአጠቃላይ ይቋረጣል ሶስት ነገራቶች ሲቀሩ። እነዚህ ሶስት ነገራቶች ምንድን ናቸው? የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ምን ይላሉ? ኢዛ ማተ ብኑ አደም የአደም ልጅ ከሞተ በኋላ እንቀጠዐ ዐመሉሁ ስራው ይቋረጣል ኢላ ሚን ሰላስ ሶስት ነገራቶች ሲቀሩ አለ የአላህ መልእክተኛ። ይህን ልብ ብላችሁ አዳምጡና ኢንሻአላህ ወደ ተግባር። የመጀመሪያው ሰደቀቱል ጃሪያ ወይም ደግሞ ሰደቀቱል ጃሪያ ማለት ቀጣይነት ያለው መልካም ስራ ማለት። ለምሳሌ መስጊድ መስራት ሊሆን ይችላል፣ ጉድጓድ መቆፈር ሊሆን ይችላል፣ ብቻ ሙስሐፍ መስጠት ሊሆን ይችላል፣ ለመስጊዶች ለእንትኖች ለመድረሳዎች መድረሳ መገንባት ሊሆን ይችላል። ሰዎችን እንትን የሚል መንገድ ላይ ሰዎች የሚያሸጋግሩበትን ድልድይ መስራት ሊሆን ይችላል፣ ወዘተ ማለት ነው። እነዚህ ሰደቀቱል ጃሪያ ይባላል። ሁለተኛው አው ዒልሚን ወይም ደግሞ እውቀት ዩንተፈዑ ቢሂ ሰዎች የሚጠቅም እውቀት ማስተላለፍ። ይሄ ለሁላችንም ቀላል የሆነ ነገር ነው። ለምሳሌ እዚህ ሶሻል ሚዲያ አሁን ብዙ የሚተላለፉ እውቀቶችን ብናስተላለፍ ሰደቀቱል ጃሪያ ይሆንልናል። እነዛ ሰዎች የተማሩበት ሰዎች እስካስተማሩ ድረስ እኛ ምን እንጠቀማለን? ከነሱ ምንም ሳይቀነስ ወደኛ ይመጣል። እነሱ ባስተማሩ ቁጥር ደግሞ ከነሱም ሳይቀነስ የኛ የነሱ አጅር ወደኛ ይመጣል ማለት ነው። ከነሱ ምንም ሳይቀነስ እነሱ የሰሩት አጅር በአጠቃላይ ወደኛ ይመጣል፣ እነሱ በሰሩበት ቁጥር ማለት ነው። ለምሳሌ አሁን ይሄንን ያልኩት እናንተ ሸር ብታደርጉ ብታስተላልፉ ይሄንን የሰራው በአጠቃላይ ወይም ደግሞ ይሄንን ነገር ባደረጋችሁት ቁጥር እናንተ ወይም ባስተላለፋችሁ ቁጥር በሰራችሁት ቁጥር ወደ እኔ ይመጣልኛል ማለት ነው። እኔ ደግሞ ያስተማረኝ እንደዚህ እየተላለፈ ነው የሚመጣው ማለት ነው። ስለዚህ እውቀትን የሚጠቅም እውቀትን ማስተላለፍ ወይም ደግሞ እኛም ተምረን ሊሆን ይችላል፣ በማስተማር ሊሆን ይችላል፣ ወይም ደግሞ ሰዎች ያስተማሩትን ሸር በማድረግ ሊሆን ይችላል፣ በዚህ ማለት ነው። ሶስተኛው ደግሞ አው ወለድን ሷሊህ ወይም ደግሞ ሷሊህ የሆነ ልጅ የድዑ ለሁ ለእርሱ ዱዓ የሚያደርግለት ሷሊህ የሆነ ልጅ አላህ ሱብሓነሁ ወተዓላ የሚፈራ ቆንጆ አድርጎ አሳድጎ ከሆነ አላህን የሚፈራ አድርጎ አሳድጎ ከሆነ ከዛ ዱዓ የሚያደርግለት ከሆነ እነዚህ ሶስት ነገራቶች ይቀራሉ። ሰውየው ግን ስራው በአጠቃላይ ይቋረጣል ማለት ነው፣ እነዚህ ሶስት ነገራቶች ሲቀሩ። ስለዚህ እነዚህን ነገራቶች ማብዛት ይኖርብናል ማለት ነው። ሰደቀቱል ጃሪያ፣ እንደዚሁም ደግሞ እውቀትን ማስተላለፍ፣ እንደዚሁም መልካም ልጁን ወልዶ ደግሞ አስተካክሎ ማሳደግ። መውለድ ብቻ ሳይሆን አስተካክሎ ማሳደግም ይጨመርበታል። ረዋህ ሙስሊም ዘግበውበታል 1383 ላይ ማለት ነው። አላህ ሱብሓነሁ ወተዓላ መልካም ከሰሪዎች አድርገን። አላህ ይህፈዘኩም። ወሰላሙ አለይኩም።